የኢትዮጵያ የማክሮ ኢኮኖሚ ስብራት ገጥሞታል። ያም ሊቀየር ይገባዋል ብለን ስንጀምር በማክሮ ኢኮኖሚ ውስጥ ዋና ዋና የሚታዩ ጉዳዮች አሉ። በተናጠል ሊፈቱ የሚገባቸው ግን ካልተሳሰሩ በቀር ጥቅል ስብራቱን የማያድኑ ማክሮ ስንል ለምሳሌ ኢንፍሌሽን ሊነሳ ይችላል። ኢንፍሌሽን ላይ ያለው ችግር ብዙ ተዋንያን ማሳተፍ አለበት። ከምርት ማብዛት ጀምሮ በዋጋ ተመን ውሳኔ ጭምር ኢንፍሌሽን አፌክት ይደረግ ይችላል። ናሽናል ባንክ ወይም የገንዘብ ሚኒስቴር የሚያጥራቸውን ገንዘብ ከሚያገኙበት ቦታ እና ገንዘብ የሚያፈሱበት ልክም ኢንፍሌሽንን ሊጎዳው ይችላል። አንድ አንጓ ነው። ኢምፕሎይመንት ሁለተኛው በማክሮ ስብራት ውስጥ መታየት ያለበት አንጓ ነው። ኢምፕሎይመንት ጤናማ የሆነ ከሄደ ጉልበት አላግባብ ሳይከስር አምራች የሆነ ትውልድ በተገቢው እየሰራ ሀብት እያባዛ እንደሄደ የሚያሳይ ነው። ኢምፕሎይመንት ሊፈጠር የሚችለው ኩባንያዎች ሲፈጠሩ ነው። ኢምፕሎይመንት ሊፈጠር የሚችለው ሀሳብ ገንዘብ አግኝቶ ሰው መቅጠር ሲችል ነው። የተያያዘ ጉዳይ ነው። ለየብቻ የሚታይ አይደለም።